የመካከለኛው ምስራቅ ውጥረት አድማሱን እያሰፋ ነው። በኢራንና እስራኤል መካከል የጀመረው ግጭት አሁን የባህረ ሰላጤው ሀገራትና ቀይ ባህርን የንግድ መስመር ስጋት ላይ ጥሏል። ኢራን ለምን ኤምሬትስን ኢላማ አረገች? በቀይ ባህር ላይ መርከቦችን የሚያጠቁት ሁቲዎችስ እነማን ናቸው? የቀጠናው ወቅታዊ ሁኔታ በዝርዝር እንመለከታለን። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ሁለተኛ ወሩን ሲይዝ ግጭቱ ከመጀመሪያው መነሻው ወጥቶ የመላውን የባህረ ሰላጤ ቀጠና እያዳረሰ ይገኛል። እስካሁን በነበረው ሂደት ኢራን ቀጥተኛ ጥቃት አድማሷን እስራኤል ላይ ብቻ ከማድረግ ይልቅ ትኩረቷን ወደ ባህረ ሰላጤው የትብብር ምክር ቤት ጂሲሲ አባል ሀገራት በተለይም ወደ ተባበሩት አረብ ኤምሬትስ አዙራለች። ይህ ለውጥ የቀጠናውን የኃይል ሚዛን ያናጋና ኤምሬትስን ለከፍተኛ ኢኮኖሚ ደህንነት ዋጋ የዳረገ ነው ሆኗል። ኢራን ኤምሬትስን ለምን ኢላማ አደረገች? ስትራቴጂካዊ ምክንያቶች። ቴህራን ኤምሬትስን የአጥቂነቷን ማሳያ ያደረገችው በዘፈቀደ ሳይሆን በሰላ ሂሳብ ስሌት መሆኑ ዘገባው ያመለክታል። ለዋሽንግተን ሚላክ መልእክት በአቡዳቢ ከአሜሪካ ጋር ያላት ጥብቅ ወታደራዊና ዲፕሎማሲያዊ ግንኙነት ለኢራን ስጋት ነው። ኤምሬትስ በመምታት ዋሽንግተን የጦርነቱን አስከፊነት ተረድታ እስራኤልን ለተኩስ አቁም እንድታስገድድ ጫና ማድረግ የኢራን ዋነኛ ግብ ነው። የዶሚን ውጤት። የዱባይ የህዝብ ፖሊሲ ምርምር ማዕከል እንደሚለው ኢራን ኤምሬትስን እንደ በጣም ቀላሉ ታዳኝ ትቆጥራታለች። ይህ ሀገር ከተመታች ሌሎች የባህረ ሰላጤ ሀገራት ተከታትለው ይወድቃሉ የሚል እምነት በኢራን መሪዎች ዘንድ አለ። የጦርነቱን ውጪ መጨመር ኢራን ጦርነቱን ለእስራኤል ብቻ ሳይሆን ለአጋሮቿም እጅግ ውድ እንዲሆን ትፈልጋለች። በኤምሬትስ ላይ የሚሰነዘር ጥቃት የዓለምን የነዳጅ ገበያና የንግድ መስመር ስለሚያናጋ ዓለም አቀፍ ማህበረሰብ በጦርነት ጣልቃ እንዲገባም ያስገድዳል። የጥቃቱ ስፋትና የተመቱ ቁልፍ ቦታዎች በመጀመሪያዎቹ 11 ቀናት ውስጥ በኢራን ወደ አረብ አገራት 3100 ጥቃቶች ስትሰነዝር ወደ እስራኤል የላከችው ግን 433 ብቻ መሆኑን የጥቃት አቅጣጫ ወዴት እንደሆነ ያሳያል። በኤምሬትስ ውስጥ የተመቱ ዋና ዋና ስፍራዎች የኢነርጂ ተቋማት፣ የሀብሻን የጋዝ ማምረቻ ፋይጅራህ ወደብ እና የነዳጅ ማከማቻዎች፣ የማጓጓዣ ማዕከላት፣ የዱባይ ዓለም አቀፍ አውሮፕላን ማረፊያ፣ የዓለማችን ስራ የሚበዛበት ማዕከል፣ ወታደራዊ ይዞታዎች፣ የአልዳፍራ የጦር አውሮፕላን ማረፊያ፣ የአሜሪካ ጦርነት የሚገኝበት ዲፕሎማሲያዊ ተቋማት፣ በኢራቅ ኩርዳስታን የሚገኘው ኤምሬቶች ቆንስላ ጽሕፈት ቤት፣ ኢኮኖሚ ውድመትና ገጽታ መበላሸት፣ ለዓመታት የመረጋጋት ብልጽግና ተምሳሌት ሆና የቆየች ኤምሬትስ አሁን ላይ በትልቁ ተሸናፊ እየተባለች ትጠቀሳለች። የአክሲዮን ገበያ። የአቡዳቢ አክሲዮን ገበያ በአንድ ወር ውስጥ 11.42% በመቀነስ ከፍተኛ ኪሳራ አስተናግዷል። ቱሪዝም እና አቪዬሽን። የአየር ክልል መዘጋትና የበረራ ሰረዛዎች በሳምንት ውስጥ ብቻ $95 ሚሊዮን ኪሳራ አስከትለዋል። ይህም የዱባይን የቱሪዝም ገቢ ክፉኛ ጎድቶታል። የነዳጅ ምርት የሆርሙዝ ባህር ወሽመጥ ስጋት ውስጥ በመውደቁ የሀገሪቱ የነዳጅ ምርት ከግማሽ በላይ ቀንሷል። የአቡዳቢ መንግስት የሰጠው ምላሽ አቡዳቢ የገጠማትን ስጋት ለመቆጣጠር ሁለት አይነት ስልቶችን እየተጠቀመች ነው። የውስጥ መረጃ ቁጥጥር። የጥቃቱን ምስሎች የሚያሰራጩ ሰዎች በተለይ የውጭ ዜጎች በቁጥጥር ስር እየዋሉ ነው። ይህ የሚደረገው የኢራን ጥቃቶችን ያስከተሉት ድንጋጤ ለመደበቅና የሀገሪቱን ደህንነት የተጠበቀ ገጽታ ለመጠበቅ ነው። ጥፋተኞች እስከ 1 ዓመት እስራትና ከ27200 በላይ ቅጣት ይጠበቅባቸዋል። ዲፕሎማሲያዊና ወታደራዊ ለውጥ። ኤምሬትስ ከዚህ ቀደም ተከትላ የነበረው ውይይት መንገድ በመተው አምባሳደሯን ከቴህራን በማስወጣት ኤምባሲዋን በመዝጋት ጠንካራ እርምጃ ወስዳለች። በተጨማሪ የሆርሙዝን ወሽመጥ ለመጠበቅ አሜሪካ እንደምትቀላቀል በመግለጽ ለኢራን የጦርነት ዛቻ ሰንዝራለች። መደምደሚያ። የወደፊት ስጋቶች። በ2021 ተጀምሮ የነበረው ኤምሬቶችና የኢራን መቀራረብ አሁን ላይ ሙሉ በሙሉ ፈርሷል። ጦርነቱ በቀጠለ ቁጥር ኤምሬትስ ያከማቸችው ሀብትና የገነባቸው የንግድ ስም ይበልጥ አደጋ ላይ ይወድቃል። ይህ ግጭት ኤምሬትስ እና ሳውዲ አረቢያን ወደ ቀጥተኛ ጦርነት እንዲገቡ የሚገፋፋ ከሆነ የመካከለኛው ምስራቅ ቀውስ መላውን ዓለም ወደ ኢኮኖሚ ቀውስ ሊከት የሚችል አደገኛ ሁኔታ ይፈጥራል። ምንጭ ቢቢሲ። ኢራንን በመደገፍ በቀይ ባህር ላይ መርከቦችን እንደሚያጠቁ ያሳወቁ የየመን ሁቲዎች እነማን ናቸው? እስራኤል በጋዛው ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፍ መርከብ ላይ ጥቃት በመክፈት የሚታወቁ የሁቲ አማጽያን አሁንም በቀይ ባህር ላይ ስጋት ፈጥረዋል። አብዛኛውን የየመን ክፍል የተቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸው መርከቦች የጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸው የሆነችው ኢራን በአሜሪካና እስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል የሚያልፉ መርከቦች ላይ ጥቃት እንደሚፈጽሙ ዝተዋል። የኢራን ወዳጅ ሆነው ለአንድ ወር ዝምታ መርጠው የቆዩ ሁቲዎች ጥበቃ የሚደረግላቸው ናቸው ባሏቸው የእስራኤል ወታደራዊ ይዞታዎች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤል ይህንኑ አረጋግጣለች።
የየመንን ዋና ከተማ ሰንዓን ጨምሮ ሰሜናዊያንና ሌሎች የሀገሪቱ ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶችም አሳይተዋል። ቡድኑ በኢራን ላይ የተከፈተው ጦርነትን በመቃወም አሁን በእስራኤል ላይ ጥቃት ከመክፈቱ ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወቁም ስጋት ፈጥሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናጋው የዓለም የነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስ እየተነገረ ነው። የሁቲዎች የቀደመ ጥቃት በቀይ ባህር ላይ እስራኤል በሐማስ ለተፈጸመብኝ ጥቃት ምላሽ በጋዛ ላይ ለ2 ዓመት ያካሄደችው ማያባራ ጥቃትን ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችን ወደ እስራኤል አስወንጭፈዋል። አሜሪካ በቀይ ባህር ላይ ያሉትን የጦር መርከቦችን በመጠቀም የተወሰኑትን በማክሸፍ ሌሎቹን ደግሞ አቅጣጫቸውን በማስቀየር ጉዳት በማያደርሱባቸው ቦታዎች ላይ እንደሚወድቁ ማድረጓን አሳውቃ ነበር። ሁቲዎችን ተቆጣጥረዋቸው በሚገኙ ከየመን የባህር ዳርቻዎች በሚያስወነጭፏቸው ባለስቲክ ሚሳኤሎች እንዲሁም ድሮኖች በቀይ ባህር በኩል የሚያልፉ መርከቦች ኢላማ የሚያደርጉት። በዚህ ሳቢያ የዓለማችን ታላላቅ መርከብ ጭነት መጓጓዣ ተቋማት የመርከቦቻቸውን የጉዞ አጫጭር በመቀየር በደቡብ አፍሪካ በኩል በመዞር ረጅም የባህር ላይ ጉዞ ማድረግን ምርጫቸው አድርገው ነበር። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻን የሚመራው ማዕከላዊ እዝ ሴንትኮም ሁቲዎች በቀይ ባህር ላይ በእስራኤል ላይ ለሚፈጽሟቸው ጥቃቶች ሙሉ በሙሉ የሚደግፉበት በኢራን መሆኑን አሳውቀዋል። ሁቲዎች አሁንም ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉም ዝተዋል። ይህን ተከትሎ የአውሮፓ ባህር ጉዞ ደህንነት ተቋም መርከቦች ከየመን ባህር ክልል እንዲርቁም አሳስቧል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጽም ስለሚችል በተለይ ከቀይ ባህር ከኤደን ባህረ ሰላጤ እንዲርቁ አስጠንቅቋል። የአውሮፓ ህብረት የባህር ኃይል ተልዕኮን ጨምሮ እንዳስጠነቀቀው ከአሜሪካና ከእስራኤል ጋር ግንኙነት ያላቸው የንግድ መርከቦች ያለው ስጋት እስኪቀንስ ድረስ ከየመን የባህር ክልል መራቅ ለደህንነት ጠቃሚ መሆኑን መክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ እስራኤል ጋር ግንኙነት ያላቸው መርከቦች የስጋት ደረጃቸው ከፍተኛ ሲሆን፣ ሌሎች ደግሞ መካከለኛ የስጋት ደረጃ ላይ ይገኛሉ። የሁቲ አማጽያን እነማን ናቸው? ዓላማቸው ምንድነው? ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸው ዛዲያስ በመባል የሚታወቅ የሀገሪቱ ሺዓ ሙስሊም ነው። ቡድኑ በአውሮፓውያን 1990 ሲቋቋም በወቅቱ የየመን ፕሬዝዳንት በነበሩ አሊ አብደላ ሳሌህ አገዛዝ ውስጥ የተንሰራፋው ሙስና ለመዋጋት በሚል ነበር። ስማቸውን የወሰዱት ከንቅናቄ መስራች ከሁሴን አልሁቲ ራሳቸውን አንሳር አላህ ወይም የአምላክ ደጋፊ ብለው ይጠራሉ። በአሜሪካ መሪነት ምዕራባውያኑ ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለእስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርን ማሰማት ጀመሩ። እስራኤል አሜሪካና ሰፊው ምዕራባዊ ክፍል የሚቃወምና በኢራን የሚመራው አክሲስ ኦፍ ዘ ሬዚስታንስ አባል በመሆናቸውም አስታውቀዋል። ከሁቲ በተጨማሪ ሐማስና ሄዝቦላ የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት ለመፈጸም የተነሱበት ምክንያት ዋና ደጋፊያቸው በተከፈተባት ጥቃት ምክንያት ነው። ምንም እንኳ በኢራን ላይ ጥቃቱ ከጀመረ ከአንድ ወር በኋላ ኢራን የደገፈው እስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት የሚሏቸው መርከቦች እንደሚመቱ አሳውቀዋል። የየመኑ ፕሬዝዳንት አሊ አብደላ ሳሌህ እና ፕሬዝዳንት አብዱራሁ ማንሱር ሃዲ ፎቱ ባለመብቱ ቀድሞ ጠላታቸውና ከስልጣኑ ከተነሱ ፕሬዝዳንት ሳሌህ ስምምነት ላይ ከደረሱም በኋላ እሳቸውን ወደ ስልጣን ለመመለስ አስበው ነበር። በቀጣይ ዓመት የየመን ሰሜናዊ ክፍል የሚገኘው የሰዓዳ ግዛትን ተቆጣጥረዋል። ይህም ዋና ከተማዋን ሰንዓን መቆጣጠር ያስቻለው ሲሆን ፕሬዝዳንት ሃዲን ወደ ውጪ እንዲያሰዱ አስገድዷቸዋል። የየመን ጎረቤት የሆነችው ሳውዲ አረቢያ ወታደራዊ ጣልቃ ገብነት በመፈጸም ፕሬዝዳንት ሃዲን ወደ ስልጣን በመመለስ የሁቲዎችን ኃይል ለማክሸፍም ለማሸነፍ ሞክራለች። ሳውዲው በተባበሩት አረብ ኤሚሬቶችና ባህሬን በመደገፍ ነበር ወታደራዊ ጣልቃ ገብነት በየመን ውስጥ የፈጸመችው። ነገር ግን ሁቲዎች ከአገር ውስጥ ባሻገር በውጭ ኃይሎች የተፈጸመባቸውን ጥቃት በመቋቋም ሰፊውን የየመንን ግዛት በመቆጣጠር ቀጥለዋል። በአውሮፓውያኑ 2017 የቀድሞ ፕሬዝዳንት አሊ አብደላ ሳሌህ ወደ ሳውዲ ጎራ ለመቀላቀል ሲሞክሩ በሁቲ ታጣቂ ተገደሉ። የየመን የኮሳታቸውን ድሮኖች የፎቶ የምስሉ መግለጫ ሄዝቦላህ ለሁቲ አማጽያን በአውሮፓውያኑ 2014 ጀምሮ ሰፊ ወታደራዊ ስልጣን እየሰጠ መሆኑንም ሽብርተኝነትን የሚዋጋው ኮምባቲንግ ሴንተር የተሰኘው የአሜሪካ ምርምር ተቋም አስታውቋል። ኢራን ለሁቲ አማጽያን የጦር መሳሪያም ታቀርባለች የሚሉ ጥርጣሬም ጎልተው ይሰማሉ። ሁቲዎች በአውሮፓውያኑ 2017 በሳውዲ መዲና ሪያድ ላይ ያስወነጨፉት ባሊስቲክ ሚሳኤል ያቀረባቸው ኢራን ናት በሚል አሜሪካና ሳውዲ አረቢያ ከሰው ነበር። በተጨማሪ አውሮፓውያኑ በ2019 ሁቲዎች የሳውዲ ነዳጅ ማምረቻዎችን ለማጥቃት የተጠቀሙባቸው የክሩዝ ሚሳኤሎችና ድሮኖች የሰጠችውን ኢራን ናት በሚል ሳውዲ አረቢያ ትከሳለች። ሁቲዎች በ10 ሺህ የሚቆጠር የአጭር ርቀት
በ10 ሺህ የሚቆጠር የአጭር ርቀት ሚሳኤሎችን ወደ ሳውዲ አረቢያ ያስወነጨፉ ሲሆን በተባበሩት አረብ ኤምሬት ኢላማዎች ላይ ጥቃት ሰንዝረዋል። እነዚህ መሳሪያ ለሁቲ አማጽያን ማቅረብ የተባበሩት መንግስታት በኢራን ላይ የጣለው የጦር መሳሪያ እገዳን የሚጥስ ቢሆንም ኢራን በጭራሽ ክሱን አትቀበለው። ይህ መረጃ የቢቢሲ ነው።